ያለ አባት ያሳደገች ወግ ማረግህን ለማየት የልጅ ልጆቿን ለመሳም ትጓጓው እናት እንዴት አድራ ይሆን? እንደና እርኩስ ተግባር እቃወማለሁ። ያህል መንፈሱ ላዩ ላይ የተጠናወተው እንዳለ በዚህ ቪዲዮ እዩት። አፈቅራለሁ ግን ቶሎ ሰለቻለሁ። እንትን አለብኝ የመሰልቸት ነገር አለ። ቶሎ ልጅ ጋር እንዳይኖር ያረጋው ነበር። ምን ያህል እሱ ላይ መንፈሱ እንደበረታበት በዚህ እርኩስ ነገር ውስጥ ደግሞ በጣም ነው የሰመጠው። ሮዝ መጽሐፍን የጻፈች ጸሐፊ ምን ብላለች መሰላችሁ? ብዙ አርቲስቶች፣ ብዙ ታዋቂ ሰዎች ነገር ውስጥ አሉ ለሽፋን ሚስት ያገባሉ ብላ ነበር። ስላችሁ የፈለኩት የሱ የተለየ ነው። ክብሩን ዝናውን አይደለም ያየው። በቃ በእንደዚህ መንፈስ ውስጥ ሊዋኝ ነው የፈለገው። ለንስሐ ሞት ያብቃ። ቃቄ ነው መናገር የምፈልገው። ሶፎንያስ በቆየበት የጸበል ቦታ ላይ የነበረውን ሁሉትን ነገሮች ለማጽዳት ይሄ ግድ ነው። ትውልድን ማዳን ማለት አንዱ ይሄ ነው። ቪዲዮውን የለቀቀው ዩቲዩብን በሙሉ አይቼዋል። ዲጋን ልብ አድርጉ። ሶፎንያስ ጥፋተኛ አይደለም እያልኩ አይደለም፣ ግን እስኪ አንዳንዴ እንደ ጋሪ ፈረስ የፊታችንን ብቻ አንየው። አንደኛ ፍሬዘር ቻት በምታደርጉበት ሰዓት እኛ ማናቃቸውን ቋንቋዎች ቃላቶች ስትጠቀም ነበር። ማን አንተ? ያንን ቃላት እኛ ስለማይገባን ዩቲዩብ ላይ እንዲህ ማለት ነው እያልክ ትነግረን ነበር። አንተ የታወቀው እንዴትስ አወቀው? እንድትመልስልን እንፈልጋለን። ሌላው ደግሞ ከመምጣቱ በፊት አኑ ብለህ የሰበሰብካቸው ጃጁ አጠገብ የተቀመጡ ሌሎች ብዙ ዱላ ያዙ እየመጡ ነበር። ጸያፊ ስራ ነው። አንተን ደፍሮሃል። ግግር መደፈር ቀላል አይደለም። ሃይማኖት ባህልን በማይፈቅደው ነገር ነው። ይሄ ልትቃወም ነው የወጣኸው። ልትቃወም ከወጣህ ሲመጣ እነዛ ሰዎች የት ሄዱ? ነገሩት የያዙት ሌሎች ሰዎች ነበሩ። ሲፎከርበት የነበረው ዱላ እንኳን አልነበር። አጠገብ ጠጋ አድርገው ሊመቱት ሲሉ ምንድነው አንተ ያልከው? አትምቱት። ለምን ያመጣኸው? ለምንድነው መታ ከሆነ ለምን አትምቱት አልክ? ዛስ ተውት፣ ልቀቁት። ለምንድነው ያመጣኸው? ምን ይለቀቃል? ምን ማድረግ ነበረብክ? ወንድ ፈልጋለሁ ብለሃል አይደለ? ፖሊስም ሲቪል አስለብሰህ እጅህ ላይ ያሉትን ማስረጃዎች አሳይተህ እኛው ወንድ ይሄ ነው ብለክ ተቀጣጣራችሁበት ቦታ ይዘኸው ሄደ። ለምን እጅ ከፍንጅ አላስያዝከው? ወይ እጅ ከፍንጅ አላስያዝከውም ወይም አልደበደብከውም? አትምቱት ነው እያልክ ያለኸው። ለነዚህ መልስ እንፈልጋለን። ሶፎንያስ አላጠፋም አላልኩም። ለህግ ይቅረብ። የሚሰራው ሚዲያ ላይ ሆነ ሬዲዮ ላይ መቆም አለበት። አልጠፋ ነው ከሱ ምህረት የተነሳ ነው እንጂ እንደ ኃጢያታችንማ ሰፍት ነበር የሚያመጣብን። እግዚአብሔር መሐሪ ነው። ለንስሐ ሞት ያብቃ። እዚህ ነገር አውጥቶ ለምስክርነት ያቆምህ። Gel attım Gel attım Gel attım